ብሮ አንቺ ሲጀመር አልወለደችም። ሰው እንዴት ቁጭ ብሎ በአንዴ ግጥት አድርጎ ያወጣል? ህፃኑ አልታማችም፣ ምንም አልሆነችም። ግን ውሸት ነው። ወንጀለኛ አንቺ መጥራት ነበረበት እኮ አንቺ መጥራት፣ አንቺ እግሯን መያዝ ነበረበት። ለምን አንቺ እኮ ሰው ነገር አታውቂም። ይሄዋል ለምንድን ነው የምትይዘው ወንጀለኛ? እሱ እኮ አንድ ቀን ብላለች እኮ በብረት ነው እንደ ያስወጣችው ከሆዱ ውስጥ ወርውራ ወጣች እኮ በአንዴ ብድግ። ፊቴ ላዩ ይዛል። ኧረ የዩ ነገር ትላለች፣ ሴት ነች ትላለች። ዝም ብላ ሴት መሆኑን እንዴት ነው የምናውቀው? እስቲ ከፍታ ታሳይ። ታስጠላ። አንዴ ከካማለች እና ሀይሚና ብሩክና እሷን እንትን እያደረገች አሁን ምን መሰላሽ? ከዚህ በኋላ ሀይሚ ላይ እና ብሩኬ ላይ መጣው እየለቀሰ እንዲወጣ ማድረግ ነው እንጂ ምንም እናንተ የምር ነው። ከማንም ማናችሁም አትጣሉ። ምንም እኮ መጣላት አይሰራም። እነሱ አንቺ ሴትዮ 56ቱን ማለት ነው ትርጉሙን ንገሪ እስቲ። ታቸው ነው ወፈለም ሲጀመር 32 ነምበር 1 በአናትሽ ትተከላለሽ። በአናትሽ ተተከይሽ ሲጀመር ፋራ ጋጦት ካላሽ አንቺ እናንተ ስድብ አትሳደቡ። ይሄ ሙየሊያሞች ለማን ጠርቶ ነው ተሰብስቦ የመጣ? 32 ጀግና ነው። ምን ታመጣልሽ? አንገዛዎች የምን 32 ነው የሚታወሪ? አንቺ 32 አንቺ ቁጥሩን አታውቂም። አንቺ 24 ነሽ አይደለ? አዋቲ አንቺ ፋራ አታወሪ ባክሽ። እኔ ስድብ አልፈልግም። ካላስ ኮተት ስድብ አልፈልግም። ስድብ ችግር የለም እኮ አሁን ማለት ነው። ገባሽ? አይ ሰላሳ አላት ብላ የጻፋችኋል። ፋንገሳ አሁን ደግሞ 77 መጥቷል። ወይ ሴሜ እናንተ ለቹ ሰም አይተሻል። ብሩክ ማለት እቺ ለጠፈች የኔ እንትኑ ማለት ነው። ቤቴን ግን እኔ ያኔ አንበሳ ተሰጥቶ ነበር። እንትኑ ቁጥሩ ተጠብቅ። እኔ ከንቺ እንደዛ አልጠብቅም። ደምሬ ነው እኔ እንዳያይልሽ አንበሳ ወረደብሽ እንደ ዛሬ እኔ አይደለም ሌላ ሰላም አስተላም እንደናንተ ሀያት ሰላም። ለኔ ግን ማን ነው አበባ የሚሰጠኝ ሰው? በቃ እኔ ማንም አይፈልግም። በቃ እኔ እወጣለሁ። ኦ ማይ ጋድ ተሰጠኝ እኮ ብራምባው ተሰበረልህ ሆይ ብራምባው ተሰበረ። አመሰግናለሁ ውዴ። ኦሆ ብሩክ ልጄ ወይ እንላለን። ቀጣይ ዓመት ምነው አይቻልም? አሁን ስንት ሰዓት ነው? 2 ሰዓት ግን ቪዲዮ እስኪናይ ድረስ ወይኔ። ግን ደግሞ ማለት ነው ቪዲዮ ላይ ናቸው። ቪዲዮ አይጠብቁ። ዛሬ ያማቸዋል። ይመጣሉ፣ ታያላችሁ፣ ይመጣሉ ልጆቹ። እንዴት ነው የደከሙት? ፊቷ ታሳዝን። ሀይሚና ብሩኬ ፎቶ እየለቀቁላችሁ ነው። አንድ ቲክቶክ እየለቀቁ ነው። አንድ ሳኒ ፎቶ ላይ ያላይሻት ፊቷ ራሷ እንዴት እንደከሰች የዛሬ አይደለም። ፕሮፋይል ቀይሬ እኮ አሸንጉሊቱን አድርጌ ራሴን እየፈለግኩ ነው። ሊሰናይት ቀልድ ሆነሽ ግን ይህንን ነገር ቀልድ ነው አትበይ። ከዚህ በኋላ ማለት ነው ማርያምን ነው የምልሽ። የእናንተ ጋር ያሉ ልጆችም አሁን ብሩክንም እሙሽዬንም ምንም ፕራንክ ብፈጠር እንዳይነኩ ማርያምን ነው የምልሽ። እኔ አሁን ትቻለሁ ምንም ነገር ብፈጠር ማለት ነው። ምንም ሳኒ ወሬ አይደለም። እኔ በተግባር ነው የሚያሳየው። ይሄ ሁሉ በተግባር ነው እንጂ በውሸት አይደለም። ምንም ያለ ዳልቻለሁ እኔ
አጥፉ ቪዲዮአችሁን ራሱ ዘቅዝቃችሁ የሰራችሁትን ቪዲዮ ምናምን ነበረ። እናንተው ሲሚ የምቺ ተንኮለኛ ማለት ነው። ማን ቀመጠኛ ተንኮለኛ ነው። በቀላስ በቃ ጻፍ እኮ አልቋል። የለም አልፏል። ሁሉም ነገር አልፏል። ምንድነው እኮ የመሬ ነው። እግዚአብሔርን ነው አንዴ ማለት ነው። የመሬ ነው። እናንተ የትልቅ ሰው ሲም አትጥሩ። ዝም ብላችሁ እግዚአብሔርን አይደብራችሁም እኮ ይደብራል። ግን አሁን ከዚህ በኋላ ማለት ነው የሃይሚ ኦዲንስ ምንም ነገር ሲፈጠር ሙሽዬን ይነካሉ። እስኪ ይሄንን መልስ መልሽ አንቺ ሲሚኝ ማለት ነው። ከዚህ በፊት ብዙ ሰው የተቀመጠበት ቦታ እኛ አውርተናል እኮ እግዚአብሔርን እየነገርኩሽ እኮ ነው። እንጂ አይዘቀዝ አቡሩ ከሙሽዬ ምናምን አትበል። ሙሽዬ ቀርቶ ማንንም እንዳይዘቀዝቁ አንዘቀዝቅን ተባብሏል። ገባሽ? እኔ ማላቃችሁ ልጆች ናቸው። አሁን ቢዘቀዝቁ ራሱ እግዚአብሔርን እኔ የሚያውቃቸው ልጆች ማንም አይዘቅ። ገባሽ? በቃ ለማንኛውም እኮ ኃጢአት የራሱ እንጂ አሁን ማንንም ዘቀዘቅ ለሃይሚ አግዘሽ ለብሩካ አግዘሽ ተቀዘቀ ተቀዘቀ እኮ ለራስሽ ነው። አይሰራም፣ እንደዚህ አይነት ነገር አይሰራም። አሁን አንቺ ደግሞ ባትሽ አታሽቀባጥሪ እዚህ ማለት ነው። ማንም አይዘቅዝቅም። የዝቅዘቀ ነገር ለምን አመጣሽው? አሁን ነገር እኔ እኮ አልገባኝም። እኔማ እኮ የአንቺ አድናቂዎች ብዙ ስላለኝ እኮ ማውራት ፈልጌ ነው እንጂ እኮ ለአንቺ አንቺማ እኮ አትነክም አውቃለሁ። ግን ዞሮ የአንቺ አድናቂዎች ብዙ ልጆች አለ። ለዛ ነው እኮ ሌላ ነገር ማንም አይነካም። ለምን ይዘቅዝቅ? በተለይ እኮ ሃይሚን እና ብሩክን እኮ እንደፈለጋችሁ ዘቅዝቁ። እኔ አያገባኝም። ገባሽ? እኔ ምን አገባኝ? ግን አያገባኝም፣ አይቻልም። አንቺ ቢያንስ ገብተሽ ባዘቀዝቂ ከስር ሆነሽ ማየትሽ አይቀርም። ግን ተው በያቸው። እኛ ሙሼና ብሩኬን እነሱ ፕራንክ በተደራረጉ እናንተ ቢታወሩ ማለት ነው ሙሽዬንም ይሁን ብሩኬንም ይሁን ሃይሚንም ቢሆን እናንተ ሁለቱም ብትወዱ ኖሮ አሁን ምንም የሚፈጠር ነገር የለማ። አሁን ማንናት እዩ ጋር የመጣው ነገር ከባድ ነበረ። ይሄ ከባድ ነገርን ካለፈን ማለት ነው ከዚህ በኋላ ምንም ነገር የሚፈጠር ነገር የለም። ወዳቸውን ጣላቸው። አሁን ያለ ቦታ ጸብ ምናምን አይመችም። ጸብ በቃ ሞቶ ነው። እኔ በራሴ ራሳቸው ይነኩና ዝም ብለሽ ዞር እያልሽ ሲሚ ብሩክ ሃይሚ ፕሮፋይል አስቀምጦ ወይ መዝሙር ነው የሚሰሙት ወይ ሙዚቃ ነው የሚሰሙት። እግዚአብሔርን መጥፎ ነገር አያወሩም። ዝም ብለሽ ያቸው ከፈለግሽ ዝም ብላችሁ አታውሩ። የመረ ማንም አይዘቀዝቅም። እኔ አንቺን ነው የሚዘቀዝቀው። እንደውም ባናት ነው የሚያሳስበው። እኔ እኮ ብዙ ጊዜ ተዘግዝቅ ያለው እንደውም ሐውልት ላይ ራሱ ገብቻ ያለው ችግር የለም። እኔን ዘግዝቁ። ሶሪ አንድ ቀን እኮ አልቅሰሻል። መንገርሽ ጊዜ ለምን አንድ ቀን ለምን ስለተዘግዘግሽ ነው? ለምንድን ነው የሚያለቅሰው? እኔ ሰው ሁሉ ሰው ነው እንደሚያለቅሰው በራሱ ጊዜ። አንቺ ቪዲዮ ተለቋል እንዴ? ለምንድን ነው ይወጡ? ቆይ ሰኔ እኔ ለምንድን ነው ያለቀስኩት?